ሰላም ጤና ይስጥልኝ ውድ ቤተሰቦቼ እንደምን አላችሁ? በዛሬው ቪዲዮ በአይነቱ ለየት ያለ ዌብሳይት አሳያችኋለሁ። ይህ ዌብሳይት ለየት ያለ ስላችሁ ዝም ብዬ አይደለም። ለየት የሚያደርገው ምንም አይነት ሪሲቨር፣ ዲሽ ወይም ሌሎች ማቴሪያሎች ሳያስፈልጉ በእጃችሁ ይዛችሁ የምትንቀሳቀሱት ተንቀሳቃሽ ስልክ፣ ታብሌት፣ ላፕቶፕ ወይም ደግሞ ዴስክቶፕ ኮምፒውተር ሊሆን ይችላል። በቀላሉ ዌብሳይቱ ላይ በመግባት የምትፈልጓቸውን የተለያዩ ሀገራት የቴሌቪዥን ቻናሎችና ሌሎች ስርጭቶችን የምትከታተሉበት ነው። እንግዲህ ዌብሳይቱን እንዴት መጠቀም እንደምንችል በዝርዝር አብረን እናያለን። አብራችሁን ቆዩ። ወደ ዌብሳይቱ ለመግባት በመጀመሪያ የዌብሳይቱን ሊንክ እናስገባለን። በመጀመሪያ እንደምትመለከቱት ማንኛውም የክሮም ብራውዘር ወይም ደግሞ ሌሎች ብራውዘሮችን ከፍተን ዌብሳይቱን እዚህ ከላይ ሰርች ባሩ ላይ እናስገባለን። femlac.com ይባላል። አስገብተን ከጨረስን በኋላ ኢንተር እንለዋለን። በመቀጠል እንደምታዩት ይህን የምትመለከቱትን የመሰለ ኢንተርፌስ ያመጣልናል። ስለዚህ ይህን ኢንተርፌስ እኛ ምን ማድረግ እንችላለን ማለት ነው። በዚህ በቀኝ በኩል የተዘረዘሩት እነዚህን ቻናሎች ሀገራት በሙሉ እየነካን የምንፈልገው ሀገር ውስጥ የሚገኙ የምንፈልጋቸው ቻናሎችን በቀላሉ መከታተል እንችላለን ማለት ነው። ያው እኔ የለመድኩ ብዙ ጊዜ እንግሊዝን ነው፣ ምክንያቱም ፕሪሚየር ሊግ ምንም ስለምንመለከት። ስለዚህ የእንግሊዝ የሆነ ቻናል እየከፈትን ቼክ እናደርጋለን ማለት ነው። ዩናይትድ ኪንግደም ይላል ይሄው። እስቲ ለምሳሌ አፍሮቢት እንየው። እንደምታዩት ቻናሉን ስነካው እዚህ ጋር መጥቶልኛል። አሁን ፕላይ የሚለውን በተን ነካለሁ ማለት ነው። እንደምትመለከቱት አፍሮቢት በትክክል ይሰራል ማለት ነው። እስቲ ሌላ ቻናል ደግሞ እንሞክር። ቢቢሲ እንሞክር። ለምሳሌ ይሄ ቢቢሲ ኒውስ ይላል። ዋው ካን ኢማጂን በትክክል ይሰራል ማለት ነው። እስቲ ቢቢሲ አርዝ የሚለውን ነው ደግሞ አሜዚንግ። እንዲህ ያደረጋችሁ የተለያዩ ሀገራት የተለያዩ ቻናሎችን በሙሉ እየቀያየራችሁ እንደፈለጋችሁ መመልከት ትችላላችሁ ማለት ነው። ለየት የሚያደርገው ደግሞ ይሄ ዌብሳይት ሙሉ ለሙሉ ነፃ መሆኑ ነው። ኢንጆይ ቴንክ ዩ ቬሪ ማች። ሰብስክራይብ ያደረጋችሁ ቤተሰቦች ካላችሁ ሰብስክራይብ ያደረጋችሁ ቤተሰብ እንሁን። አመሰግናለሁ። መልካም ጊዜ። WisdomTube Official, where chaos sparks mind with us. Subscribe for daily wisdom.